አይውላችሁ የተሞላ ወይም የስር ህክምና የተሰራ ጥርስ መጥፎ ያፍጠረን የሚያመጣባቸውን ሁለት ዋና ዋና ምክንያቶች ልንገራችሁ። በእና ልዩ የጥርስ ህክምና 22 ሌክስ ፕላዛ ከአክሱም ሆቴል ወረድ ብሎ ከዚህ ከምታዩት ድልድይ አጠገብ ይገኛል። የመጀመሪያው ምክንያት የሙሌት ሂደቱ ትክክል ካልሆነ፣ ለምሳሌ የተቦረቦረው ጥርስ ይሄ ሆኖ ወይም ደግሞ ይሄኛው ሆኖ ይሄን የተቦረቦረውን ጥርስ በአግባቡ ሳናጸዳው ቆሻሻው ውስጥ ላይ እያለ በላው ላይ ሙሌት የሚሞላበት ከሆነ ይሄ የውስጥ ላይ ያለው ባክቴሪያ ጥርሱን ወደ ውስጥ ይበልጥ እንዲቦረቦር ስለሚያደርገው መጥፎ ያፍጠረን ሊያመጣ ይችላል። አንድ ሁለተኛው ነገር ደግሞ የተቦረቦረው ይሄ ሆኖ ሙሌቱን በላው ላይ በሚሞላበት ጊዜ ላይ በደንብ ካልተሞላና በሙሌቱና በጥርሱ መካከል በተወሰነ ደረጃም ቢሆን ክፍተት የሚፈጠር ከሆነ ማይክሮ ሊኬጅ የምንለው ወይም ደግሞ ጥቃቅን ፈሳሾች በጥርሱና በሙሌቱ መካከል እየገባ ባክቴሪያ እዛ ውስጥ አሲድ እንዲያመርት ያደርገው ሁኔታ ከተፈጠረ ይሄም ከፍተኛ የሆነ መጥፎ ያፍጠረን በጊዜ ሂደት ሊያመጣ ይችላል። ጥርሱንም እስከ መጉዳት እስከ መነቀል እስከ ህመም ደረጃም ሊያደርሰው ይችላል። ሌላኛው ነገር ይሄ ጥርስ በሚቦረቦርበት ጊዜ ላይ ይሄኛውን ለመሙላት ስናስብ ወይም ደግሞ እዚህ ጋር የተቦረቦረውን ክፍል ለመሙላት ስናስብ ይሄን ጥርስና ይሄንን ጥርስ አያይዘን የምንሞላው ከሆነ ምንም አይነት ተፈጥሯዊ ክፍተቱን ማንተውና ምንም ሙሉ ለሙሉ ድፍን የምናደርገው ከሆነ በዚህ ጋር ያለው ክፍተት ምግብ መጠራቀሚያ ስለሚሆን እሱም ከፍተኛ የሆነ መጥፎ ያፍጠረን ሊያመጣ ይችላል። ለምን? የምግብ መጠራቀሚያ ስለሚሆን። ሁለተኛው የሙሌት ሂደቱ ወይም ደግሞ የህክምና ሂደቱ በትክክልም ከተሰራ በኋላ በአግባቡ ማናጸዳው ከሆነና እዛ አካባቢ ላይ የተሞላው ጥርስ አካባቢ ላይ የምግብ ቅሪት የባክቴሪያ ጥርቅም የሚበዛ ከሆነ ይሄም ከፍተኛ የሆነ መጥፎ ያፍጠረን ሊያመጣ ይችላል። ስለዚህ በተቻለ መጠን ብንችል የተሞላውን ጥርስ በ3 ወር አንድ ጊዜ ቼክ ማስደረግ፣ ሁለተኛውና ዋነኛው ነገር ደግሞ በቤታችን በመስታወት ቼክ እያደረግን በሙሌቱ ላይ ምንም አይነት ችግር አለመፈጠሩን እየተረዳን ማየት እና ማጽዳት መንከባከብ በጣም አስፈላጊ ነው።